ሰላም እንዴት ናችሁ? ዛሬ የሰራነው ፕሮጀክት ዌብ ቤስድ ስኩል ማኔጅመንት ሲስተም ይሆናል። ስፔሲፊካሊ ታርጌት ያደረግነው እኛ አምቢቾ ጎዴ ሃይ ስኩል ነው። ስለዚህ በዛ ስኩል ላይ ያገኘናቸው በርካታ ችግሮች አሉ። ያንን ችግሮች ሶልቭ ለማድረግ የሄድንባቸው ሂደቶች አሉ። ኢምፕሊመንት ያደረግናቸው ሜን የሆኑ ፋንክሽናል ሪኳየርመንቶች አሉ። በተጨማሪም ኔን ፋንክሽናል ሪኳየርመንቶችንም ኢምፕሊመንት ለማድረግ ሞክረናል። ፋንክሽናል ሪኳየርመንት ኢምፕሊመንት ለማድረግ የሞከርናቸው ወደ 10 የሚሆኑ ፋንክሽናል ሪኳየርመንቶች አሉ። ያን ደግሞ ሶልቭ ያገኘነውን ፕሮብሌም ሶልቭ ለማድረግ የሞከርናቸው አሉ። እነዚያንም ለመዘርዘር ብንሞክር አንደኛው ፋንክሽናል ሪኳየርመንታችን የሆነው ዩዘር ሬጅስትሬሽን ኤንድ ሎጊን ይኖረናል። ዩዘሮቻችን ወደ 4 የሚሆኑ ዩዘሮች አሉን። ለሲስተማችን እንደ አክተር ያወጣናቸው ሲስተማችንን በደንብ አድርጎ የሚጠቀሙ ሰዎች ማለት ነው። ኢንክሉዲንግ ደግሞ ኤክስተርናል ሲስተምም ከሲስተማችን ጋር ኢንተግሬት ተደርጓል። ያም ደግሞ ቻፓ ፋይናንሻል ቴክኖሎጂ ይባላል። ቻፓን ለመጠቀም ሞክረናል። ቻፓ እንዴት ነው የተጠቀምነው? ለፔመንት ጌትዌይ ነው የተጠቀምነው። ኢፌክቲቭሊ ሰክሰስፉሊ ደግሞ ኢምፕሊመንት አድርገናል ቻፓን። እሱም እንደ አክተር ነው። ኤክስተርናል ሲስተምን ኤፒአይ በመጠቀም በእነሱ ኤፒአይ ከሲስተማችን ጋር ለማገናኘት ሞክረናል። እዚህ ላይ 4 ሜን ዩዘሮች እንዳሉ ነገር ያለው እነሱም አድሚን አለን፣ ቲቸር፣ ስቱደንት እና ፓረንት ይኖሩናል። እነዚህ ሮል ቤዝድ ናቸው። ይህን ሮል ቤዝድ ስናደርግ ደግሞ ለአውቶራይዝ እና ለአውቴንቲኬት ለማድረግ የተጠቀምናቸው ሜቶዶች ይኖሩናሉ። አውቶራይዝ እና አውቴንቲኬት ለማድረግ የተጠቀምነው እኛ ሴሽን ቤዝድ ተጠቅመናል። አንዴ ዩዘሮች ሬጂስተር ከተደረጉ በኋላ በአድሚኑ አማካኝነት ሎጊን ሲያደርጉ ሴሽን ጄኔሬት ተደርጎ በሰርቨሩ ጄኔሬት አድርጎ እንዲሰጥና በዛ በሴሽኑ አማካኝነት ሰዎችን ወይም ዩዘሮቻችንን አውቴንቲኬት ለማድረግ ወይም ከሌላ ኢንተራፕት ሲስተማችን እንዳይደረጉ ፕሮቴክት ለማድረግ ሞክረናል። በተጨማሪም ደግሞ ፓስወርድ የዩዘሮቻችን ፓስወርድ እንደ ፕሌን ቴክስት እንዳይቀመጡና ኢንክሪፕት ተደርጎ ዳታቤዙ ላይ እንዲቀመጥ ይህንንም ሴኩሪቲ ሜትድ ኢምፕሊመንት ለማድረግ ሞክረናል። በተጨማሪም ደግሞ ዋና ነገር ትምህርት ቤቶችን ሄደን ስናገኛቸው ወይም ያየናቸው ችግሮችን ለመፍታት የሞከርናቸው ዋና ቻሌንጆች አንደኛ የስቱደንት ሪከርድ ማኔጅመንት እና ሪከርድ ማኔጅመንታቸውን ቼክ ስናደርግ በርካታ ችግሮችን አግኝተናል። ለምን ይህንን ወደ ሲስተም አንቀይረውም? የእያንዳንዱ ስቱደንት ለምን በሲስተም አማካኝነት ያ ሲስተም ደግሞ ኢዝሊ የተማሪዎችን መረጃ ማኔጅ ለማድረግ እንዲሁም ሲስተሙ ላይ ተቀምጦ ቼክ ለማድረግ በቀላሉ ሲፈለጉ ቶሎ እንዲገኙ የተፈለገው መረጃ ካለ ቶሎ ኤክስትራክት ለማድረግ እንዲጠቅመን ስቱደንት ሪከርድ ማኔጅመንት ሲስተም ኢምፕሊመንት አድርገናል። ሌላው ደግሞ ዴሊ አስተማሪዎች የሚቸገሩበት ነገር ቢኖር የተማሪዎቻቸውን አቴንዳንስ ማኔጅ ለማድረግ ነው። አቴንዳንስን ማኔጅ ለማድረግ ሲሄዱ ብዙ ፔፐር ቤዝድ ናቸው። ይህ ፔፐር ደግሞ ምናልባት መስከረም ላይ ያዙት ነገር ሰኔ ላይ ላይገኝ ይችላል፣ ወይም ጥቅምት ላይ ያገኙት ግንቦት ላይ ላይገኝ ይችላል። የሚጠፋበት ሁኔታ ሊኖር ይችላል። አት ኢንድ ኦፍ ዘ ዴይ ሲፈለግ መረጃዎች ሊጠፉ ወይም የመረጃ ሎስ ሊኖር ይችላል ማለት ነው። ስለዚህ ይህን በሲስተም ብናደርግ ሞር ዳታው ፐርሲስት ማድረግ ረዥም ሰዓት የመቆየት እድል ስላለው ለምን አስተማሪዎቻችን የተማሪዎቻቸውን አቴንዳንስ በሲስተም መልኩ ማኔጅ አያደርጉም በሚለው አቴንዳንሳቸውን ማኔጅ በቀኑ ለምሳሌ የዛሬውን ከሆነ የዛሬውን፣ የባለፈው ሳምንት ከሆነ የባለፈውን ሲስተም በሲስተማቸው አማካኝነት ሲስተማችን ፊልተር አድርጎ እንዲያመጣ አድርገናል። ይህን አቴንዳንስ አስተማሪዎች ማኔጅ በሚያደርጉበት ጊዜ ፓረንቶቻቸው የልጆች ፓረንት ልጆቻቸውን ክትትል እንዲያደርጉ ይረዳቸዋል። ተማሪዎች ልጆቻቸው ትምህርት ቤት እየተከታተሉ ነው አይደለም የሚለው አውቶማቲካሊ ቤተሰቦቻቸውን ይደርሳል። ዛሬ ልጆ ከቀረ ከመጣ መጣ የሚል መልእክት ለፓረንት ይደርሳል ማለት ነው። እንዲሁም ተማሪውም የራሱን የአቴንዳንስ ሁኔታ ማየት ይችላል። ሌላኛው ደግሞ ኮርስ ኤንድ ሳብጀክት ማኔጅመንት። ስለዚህ እያንዳንዱ ኮርስ ላይ አስተማሪዎች ይመደባሉ። በተመደቡበት
ኮርስም አማካኝነት ክላሳቸውን ይቀጥላሉ። ሶ ሌላኛው ደግሞ ዋና ፕሮብሌም አድርገን የወሰድነው ግሬድ ኤንድ ሪዛልት ማኔጅመንት ነው። ሶ ግሬድ እና ሪዛልት ማኔጅመንት ላይ ያየናቸው ችግሮች ምንድን ነው? አስተማሪዎች እንደሚታወቀው አካባቢያችን ላይ በወረቀት ነው የተማሪዎች ውጤት የሚመዘገበው። እንዲሁም እነዛ ሌሎች ቴክኖሎጂዎች እየተጠቀሙ አይደለም እኛ ባየነው መሰረት ከሆነ። ስለዚህ ይሄ ደግሞ ትልቅ የዳታ ሉዝ ያስከትላል። በተጨማሪም ደግሞ ወጪ ይባክናል። ሉክ ሲገዛ ምናምን ወጪ ይጨምራል። እንዲሁም ደግሞ ሊጠፋ ይችላል፣ ሊቃጠል ይችላል፣ ዳታ ሉዝ ሊያጋጥም ይችላል። ደግሞ ይሄኛው ግሬድ በጣም ወሳኝ ነገር ስለሆነ ዳታው ሴኪዩር በሆነ መንገድ ፐርሲስት ሆኖ መቀመጥ መቻል አለበት። ለዛ ይህንን ወደ ሲስተም ለመቀየር ሞክረናል። እያንዳንዱ አስተማሪ በተመደበበት ክላስ ላይ የተማሪዎችን ውጤት መመዝገብ ሚድ ይሁን ኤግዛም ይሁን ቴስት ይሁን የትኛውንም ነገር በሲስተማችን አማካኝነት ይመዘግባሉ። ዳታቤዝ ላይ ስቶሪ ይደረጋል። ይህን ውጤት ደግሞ እንዲሁም ቀደም አቴንዳንሱ ላይ እንደሆነው ፓረንቶቻቸው ውጤታቸውን የልጆቻቸውን ውጤት ያያሉ፣ ይከታተላሉ። ይህ ደግሞ በትምህርት ሂደት ሞር ኢፌክቲቭ ይሆናል ብለን ስላመንን ያንንም ነገር ደግሞ ኢምፕሊመንት ለማድረግ ሞክረናል። ሌላኛው ደግሞ ክፍያ ሂደት ላይ እንደሚታወቀው በወረቀት ሄደው በካሽ ሄደው ትምህርት ቤት ተገኝቶ ነበር ወላጆች ለልጆቻቸው ክፍያ የሚከፍሉት። በእኛ ሲስተም ደግሞ ከቤታቸው ሆኖ ስልካቸውን ወይም ፒሲያቸውን ወይም ሌላ ዲቫይስ በመጠቀም ቤታቸው ሆነው ተማሪዎች ለተማሪዎቻቸው ወይም ለልጆቻቸው ክፍያ እንዲከፍሉና ክፍያው ከተከፈለ በኋላ ደረሰኝ ፕሪንት ተደርጎላቸው ይሰጣቸዋል። ሶ ሪል ታይም የሆነ ክፍያ የሚፈጽሙበት መንገድ አመቻችተናል። ሌላኛው ደግሞ ቲቸር ማኔጅመንት ነው። አስተማሪዎችን ለየክላሱ መመደብ፣ ክላስ ላይ ለተመደቡ አስተማሪዎች ማኔጅ ማድረግ ኢምፕሊመንት ተደርጓል። ሌላኛው ፋንክሽናል ሪኳየርመንታችን ስኬጁል ታይም ቴብል ኤንድ ስኬጁል ነው። ስለዚህ ታይም ቴብል ለእያንዳንዱ ክላስ ክፍለ ጊዜው ወይም ስኬጁሉ በአድሚን በኩል ይመደባል። ለእያንዳንዱ ሳብጀክት ወይም ለእያንዳንዱ አስተማሪ ለእያንዳንዱ ክላስ። ከዛ ያ ክላስ ደግሞ ለተመደቡበት እዛ ክላስ ለሆኑ ተማሪዎች ያ ታይም ቴብል ይደርሳቸዋል። እንዲሁም እዛ ክፍል የሚያስተምሩ አስተማሪዎች ያንን ታይም ቴብል ቪው ማድረግ የሚችሉበት ሁኔታ አመቻችተናል። ሌላኛው መጨረሻው ደግሞ ማስታወቂያዎች ኖቲስ ቦርድ ኤንድ ፊድባክ ይሆናል። ኖቲስ ቦርዱ እንዴት ነው? ማስታወቂያው ሲኖር አድሚኑ ማስታወቂያዎችን ፖስት ያደርጋል። ታርጌት አድርጎ ፖስት ማድረግ ይችላል። ታርጌት ሲባል ለሁሉም ዩዘሮች፣ ለምሳሌ ለአድሚን፣ ለቲቸር፣ ለፓረንት፣ ለስቱደንት ለሁሉም ተደራሽ እንዲሆን ከተፈለገ ለሁሉም ተደራሽ አድርጎ ወይም ለተማሪዎች ብቻ እንዲደርስ የተፈለገ ከሆነ ለተማሪዎች ብቻ እንዲደርስ አድርጎ ለቲቸርም ከሆነ እንደዛው ተመሳሳይ ለነሱ ብቻ እንዲደርስ አድርጎ ኖቲሱን መልቀቅ ይችላል። እንግዲህ ወደ 10 የሚጠጉ ፋንክሽናል ሪኳየርመንቶችን ለመዘርዘር ሞክር ያለው። ይህን ለመዘርዘር የሞከርኩት እኔ በረከት ያዕቆብ እባላለሁ ነኝ። ሌሎች ጓደኞቼ ደግሞ ዲቴይል ገብተው እያንዳንዱን ነገር ለማብራራት ይሞክራሉ። ከእነሱ ጋር መልካም ቆይታ። አመሰግናለሁ። ከኔ ጋር የምናየው እንዴት አንድ ተማሪ ወይም ፓረንት ወይም ቲቸር መጥቶ ሲስቴሙ ላይ እንዴት ሬጅስተር እንደሚያደርግ ነው። ይሄ መጀመሪያ ስንገባ ያለው ሆም ፔጅ ነው። ከዛ እዚህ ጋር ገብተን ሬጅስተር እንገባለን። ከዛ ይሄ እነዚህ ከላይ ያሉት ሁሉም ማሟላት ያለባቸው መረጃ ነው። እዚህ ፉል ኔም አለ፣ እዚህ ዩዘር ኔም አለ፣ ዩዘሩ ገብቶ የሚጠቀመው ስም ነው። ከዛ እዚህ ያስገባል። እዚህ ጋር ደግሞ ፓስዋርድ ያስገባል። ይሄ ፓስዋርድ እዚህ ጋር ኮንፈርም ያደርጋል። እነዚህ ሁለቱም ፓስዋርዶች ተመሳሳይ ከሆኑ ሲስቴሙ በውስጥ ኢንተርሌትድ ስላደረግን አይቀበለውም ሲስቴሙ። እዚህ ጋር ደግሞ ፎን ነምበር ያስገባል። ፎን ነምበርን ሲያስገባ ፎን ነምበርን ይቀበላል። እዚህ ጋር የዩዘር ሮሉን እንመርጣለን። ዩዘር ሮል እዚህ ጋር ስቱደንት አለ፣ ቲቸር አለ፣ ፓረንት አለ። ያው አድሚኑ መጀመሪያ ሲስቴሙ ሲጀምር አድሚኑ አሳይን ተደርጎ ስለሚጀምር አድሚኑ በዚህ ሬጅስትር አያደርግም። ከዛ እዚህ ለምሳሌ ስቱደንትን ስንመርጥ ስቱደንት እነዚህ ከኮመን እንትኖች በተለየ የራሱ የሆነ የሚያስገባቸው
የሚያስገባቸው ክሬዴንሻሎች አሉት። ለምሳሌ ክላስ ይመርጣል። ሬጅስተር ሲያደርግ የሚገባበትን ክላስ እዚህ ጋር እናስመርጣለን። እዚህ ጋር ደግሞ ዴት አለ። ሬጅስተር የሚያደርግበትን ዴት እዚህ ጋር መርጦ ሬጅስተር ያደርጋል። ሌላኛው ደግሞ እዚህ ጋር ጀንደር ይመርጣል። እዚህ ጋር ላይ ከኮመን ካስገባናቸው መረጃ በተጨማሪ ለተማሪው በግሉ ሲገባ የሚያስገባቸው መረጃዎች አሉ። እዚህ ጋር ክላስ አለ። ክላስ የሚገባበትን ክላስ የሚመርጥበት ቦታ ነው። እዚህ ጋር ደግሞ ዴት ኦፍ በርዝ አለ። እዚህ ጋር ካለንደርን ያስገባል። ከዚህ ካለንደር ዴት ኦፍ በርዝን መርጦ ያው በዩዘር ኢንተርፌሱ በተሻለ መልኩ አለ፣ እሱን መርጦ ማስገባት ይችላል። እዚህ ጋር ደግሞ ጀንደር መምረጥ ይችላል። ያው ሜል ከሆነ ሜል፣ ፊሜል ከሆነች ፊሜል የሚለውን ትመርጣለች። እንደዛው እዚህ ከተማሪ በተለየ ደግሞ ቲቸሮችን የቲቸር ሬጅስተር ሲያደርግ የሚያስገባቸው የተለየ መረጃዎች አሉ። ያው ጀንደር ኮመን ነው። እዚህ ጋር ኳሊፊኬሽን ያው የትምህርት ደረጃ አለ። ያው ዲግሪ ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ማስተርስም ሊሆን ስለሚችል እሱን እዚህ ጋር ያስገባል። እዚህ ጋር ያው አድሬስ አለ። ሊቪንግ አድሬስ በዚህ ያስገባል። እዚህ ፓሬንትም እንደዛው የተለየ አትሪቢዩት አላቸው። ይሄ የፓሬንቱ ስራ ነው። ያው ምን ላይ እንደሚሰራ ማሳወቅ እዚህ ጋር እንትን ያስገባል። እዚህ ጋር ደግሞ ያው ከልጁ ጋር ያለው ሪሌሽን ፓረንት ነው፣ ፋዘር ነው ወይስ ማዘር ናት ወይስ ጋርዲያን ነው የሚለውን እዚህ ጋር ይመርጣል። ያው እዚህ አድሬስን ያስገባል። ከዛ እነዚህን ዳታዎች ካስገባን በኋላ ሰብሚት እንላለን። ከዛ አሁን ለምሳሌ ይህንን በተሻለ መንገድ ለማየት የአንድ ተማሪን መረጃ አስገብተን እኔ እዚህ ጋር ፉል ኔም እናስገባለን። ለምሳሌ የኔን ስም በማስገባት ልሞክር። እዚህ ፉል ኔምን አስገብተናል። አሁን ዩዘር ኔምን እናስገባለን። ዩዘር ኔሙ ያው እስክንድር የሚለውን ብቻ ማስገባት ይችላለሁ። ከዛ ኢሜል አድሬሴ ብለን እናስገባለን። እዚህ ጋር ፓስዋርድ እኔ ተመልሼ ሲገባ በሎጊን ሳደርግ የሚጠቀመውን ፓስዋርድ አስገባለሁ። ያው እንትኑ ዲጂቱ ከ6 ማነስ የለበትም። ያው ስትሮንግ ፓስዋርድ ለመጠቀም ያህል። እሺ እዚህ ጋር ያስገባነውን ፓስዋርድ ኮንፈርም እናደርጋለን። ያው እዚህ ጋር ፎን ነምበር እናስገባለን። አሁን ለምሳሌ የኔ ዝም ብለን እናስገባ። እሺ አሁን እዚህ ጋር የኔን እንትን እንመርጣለን። እኔ አሁን እንደ ተማሪ ነው ሬጅስተር የሚያደርገው፣ ስለዛ ስቱደንት የሚለውን እንመርጣለሁ። እዚህ ጋር አሁን ለምሳሌ እኔ የሚገባበትን ሴክሽን እዚህ ጋር መርጣለሁ። ለምሳሌ 11ኛ ናቹራል የሚገባ ከሆነ እንደየክላሱ የተለያየ አሳይን የተደረገ ያለው ከነሱ ውስጥ አንዱን እመርጣለሁ። ለምሳሌ አሁን የ11ኛ ናቹራል ሳይንስ የሚለውን እንምረጥ። ከዛ እዚህ ዴት ኦፍ በርዝን መምረጥ እንችላለን። እዚህ ጋር ባለው መሰረት ዓመተ ምህረቱን በቀላሉ ማግኘት እንችላለን። እሺ አሁን ከፈለገን ዴት ኦፍ በርዝን ከፈለግን በዚህ በኩል በካለንደሩ መምረጥ እንችላለን። ከፈለግን እዚህ ጋር ደግሞ መጻፍ እንችላለን። ለምሳሌ አሁን ይህንን ላስገባና ምሳሌ 2004 እንላለን። ከዛ እዚህ ጋር ደግሞ ጀንደር እንመልጣለን። ያው ሜል ነው። ከዛ ሰብሚት እናደርጋለን። ኢንቫሊድ ዴት ኦፍ በርዝ ይላል። ምክንያቱም ያው በዴት ኦፍ በርዝ ላይ ስህተት ስላለ ነው። አሁን እዚህ ጋር ያለው የበርዝ ዴት ስህተት እንደሆነ እዚህ ጋር ሲስቴሙ ያሳየናል። ይህንን ያው በቀላሉ ሄደን እዚህ ጋር ማስተካከል እንችላለን። እሺ አሁን ያው እዚህ ጋር ደግሞ ዩዘር ኦር ኢሜል ኦልሬዲ ኤግዚስት ይላል። ያ ማለት ይህንን ዩዘር ኔም ከዚህ በፊት ተጠቅሜ ያለው፣ ስለዚህ እዚህ ጋር ዩዘር ኔሙን እንቀይራለን። እሺ እስክንድር ቱ እንላለን። እሺ አሁን ደግሞ ከእንትኖች እናስገባለን። የክላስ ሬጅስተር የማደርግበትን ክላስ እናስገባለን። እዚህ ደግሞ ዴት ኦፍ በርዝን እናስገባለን። ዴት ኦፍ በርዝን ደግሞ በካላንደር መምረጥ እንችላለን። በቀላሉ በቁጥር ጽፈንም ማስገባት እንችላለን።
ጀንደር ሜል እሺ አሁን ክሬዴንሻሎችን አስገብተን ጨርሰናል። አሁን ሰብሚት እንላለን። አሁን ሬጅስተር ሰክሰስፉል ብለዋል። አሁን እዚህ ጋር ሬጅስተር ያደረግነው ሄዶ አድሚን ዳሽቦርድ ውስጥ ይቀመጣል። አድሚኑ አፕሩቭ እስኪያደርግ ድረስ ሎግን ማድረግ አንችልም። ስለዛ አድሚን ዳሽቦርድ ላይ ደግሞ እንዴት አፕሩቭ እንደሚደረግ እናያለን። አሁን ይኸው ያስገባሁት የኔ አካውንት እዚህ መጥቷል ማለት ነው። ይሄኛው ያው የአድሚን ዳሽቦርድ ነው። እዚህ ጋር አድሚኑ ያው ፌል ዲስአፕሩቭ ሊያደርግም ይችላል። ያው እንትኑ ክሬዴንሻሉ ትክክል ከሆነ እዚህ ጋር አፕሩቭ ያደርጋል። እዚህ ጋር አፕሩቭ ሲደረግ ደግሞ አፕሩቭ እንደተደረገ እዚህ ጋር ደግሞ ያው አፕሩቭ ለማድረግ እንደፈለግን ጥያቄ ይጠይቃል። ኦኬ ብለን እናልፋለን። ከዛ እዚህ ጋር አፕሩቭ ስለተደረገ ከዚህ ይሄዳል ማለት ነው። አሁን አፕሩቭ ስለተደረገ ሎጊን ማድረግ እንችላለን። እሺ እዚህ ጋር ዩዘር ኔም እናስገባለን። ዩዘር ኔም እዚህ ጋር ደግሞ ያው ቅድም ያስገባነውን ፓስወርዳችንን እናስገባለን። ከዛ ሎጊን እንላለን ማለት ነው። ያው ሎጊን ሰክሰስፉል ብሎ አስገብቶናል። ይሄ ያው ያስገባነውን መረጃ እዚህ ጋር ቼክ ማድረግ እንችላለን። ያው እስክንድር ነኝ። እዚህ ጋር የፈለግነውን ፓስወርድን መቀየር እንችላለን። የፕሮፋይል እዚህ ጋር ኤዲት ማድረግ እንችላለን። እስክንድር ነኝ። አመሰግናለሁ። እዚህ ጋር ላይ ከኮመን ካስገባናቸው መረጃ በተጨማሪ ለተማሪው በግሉ ሲገባ የሚያስገባቸው መረጃዎች አሉ። እዚህ ጋር ክላስ አለ። ክላስ የሚገባበትን ክላስ የሚመርጥበት ቦታ ነው። እዚህ ጋር ደግሞ ዴት ኦፍ በርዝ አለ። እዚህ ጋር ካለንደርን ያስገባል። ከዚህ ካለንደር ዴት ኦፍ በርዝን መርጦ ያው በዩዘር ኢንተርፌሱ በተሻለ መልኩ አለ፣ እሱን መርጦ ማስገባት ይችላል። እዚህ ጋር ደግሞ ጀንደር መምረጥ ይችላል። ያው ሜል ከሆነ ሜል፣ ፊሜል ከሆነች ፊሜል የሚለውን ትመርጣለች። እንደዛው እዚህ ከተማሪ በተለየ ደግሞ ቲቸሮችን የቲቸር ሬጅስተር ሲያደርግ የሚያስገባቸው የተለየ መረጃዎች አሉ። ያው ጀንደር ኮመን ነው። እዚህ ጋር ኳሊፊኬሽን ያው የትምህርት ደረጃ አለ። ያው ዲግሪ ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ማስተርስም ሊሆን ስለሚችል እሱን እዚህ ጋር ያስገባል። እዚህ ጋር አድሬስ አለ፣ ሊቪንግ አድሬስ በዚህ ያስገባል። እዚህ ፓሬንትም እንደዛው የተለየ አትሪቢዩት አላቸው። ይሄ የፓሬንቱ ስራ ነው። ያው ምን ላይ እንደሚሰራ ማሳወቅ እዚህ ጋር እንትን ያስገባል። እዚህ ጋር ደግሞ ያው ከልጁ ጋር ያለው ሪሌሽን ፓሬንት ነው፣ ፋዘር ነው ወይስ ማዘር ናት ወይስ ጋርዲያን ነው የሚለውን እዚህ ጋር ይመርጣል። ያው እዚህ አድሬስን ያስገባል። ከዛ እነዚህን ዳታዎች ካስገባን በኋላ ሰብሚት እንላለን። ከዛ አሁን ለምሳሌ ይህንን በተሻለ መንገድ ለማየት የአንድ ተማሪን መረጃ አስገብተን እዚህ ጋር ፉል ኔም እናስገባለን። ለምሳሌ የኔን ስም በማስገባት ልሞክር። እዚህ ጋር ፉል ኔምን አስገብተናል። አሁን ዩዘር ኔምን እናስገባለን። ዩዘር ኔሙ ያው እስክንድር የሚለውን ብቻ ማስገባት እችላለሁ። በዛ ኢሜል አድሬሴ ብለን እናስገባለን። እዚህ ጋር ፓስወርድ እኔ ተመልሼ ሲገባ በሎጊን ሳደርግ የሚጠቀመውን ፓስወርድ አስገባለሁ። ያው እንትኑ ዲጂቱ ከ6 ማነስ የለበትም። ያው ስትሮንግ ፓስወርድ ለመጠቀም ያህል እሺ። እዚህ ጋር ያስገባነውን ፓስወርድ ኮንፈርም እናደርጋለን። ያው እዚህ ጋር ፎን ነምበር እናስገባለን። አሁን ለምሳሌ እኔ ዝም ብለን እናስገባ። እሺ አሁን እዚህ ጋር የኔን እንትን እንመርጣለን። እኔ አሁን እንደ ተማሪ ነው ሬጅስተር የሚያደርገው፣ ስለዛ ስቱደንት የሚለውን እመርጣለሁ። እዚህ ጋር አሁን ለምሳሌ እኔ የሚገባበትን ሴክሽን እዚህ ጋር እመርጣለሁ። ለምሳሌ 11ኛ ናቹራል የሚገባ ከሆነ እንደየክላሱ የተለያየ አሳይነት ተደረገ ያለው ከእነሱ ውስጥ አንዱን እመርጣለሁ። ለምሳሌ አሁን የ11ኛ ናቹራል ሳይንስ የሚለውን እንመርጥ። ከዛ እዚህ ዴት ኦፍ በርዝን መምረጥ እንችላለን። እዚህ ጋር ባለው መሰረት ዓመተ ምህረቱን በቀላሉ ማግኘት እንችላለን። እሺ አሁን ከፈለገን ዴት ኦፍ በርዝን ከፈለግን በዚህ በኩል በካለንደሩ መምረጥ እንችላለን። ከፈለግን እዚህ ጋር ደግሞ መጻፍ እንችላለን። ለምሳሌ አሁን እኔን አስገባና ምሳሌ 2004 እንላለን። ከዛ እዚህ ጋር ደግሞ ጀንደር እንመርጣለን። ያው ሜል ነው። ከዛ ሰብሚት እናደርጋለን።
ኢንቫሊድ ዴት ኦፍ በርዝ ይላል። ምክንያቱም ያው በዴት ኦፍ በርዝ ላይ ስህተት ስላለ ነው። አሁን እዚህ ጋር ያለው የበርዝ ዴት ስህተት እንደሆነ እዚህ ጋር ሲስቴሙ ያሳየናል። ይህንን ያው በቀላሉ ሄደን እዚህ ጋር ማስተካከል እንችላለን። እሺ አሁን ያው እዚህ ጋር ደግሞ ዩዘር ኦር ኢሜል ኦልሬዲ ኤግዚስት ይላል። ያ ማለት ይህንን ዩዘር ኔም ከዚህ በፊት ተጠቅሜ ያለው፣ ስለዚህ እዚህ ጋር ዩዘር ኔሙን እንቀይራለን። እሺ እስክንድር ትወልላለን። እሺ አሁን ደግሞ ከእንትኖች እናስገባለን። የክላስ ሬጅስተር የማያደርግበትን ክላስ እናስገባለን። እዚህ ደግሞ ዴት ኦፍ በርዝን እናስገባለን። ዴት ኦፍ በርዝን ደግሞ በካላንደርን መምረጥ እንችላለን። በቀላሉ በቁጥር ጽፈንም ማስገባት እንችላለን። እሺ አሁን ክሬዴንሻሎችን አስገብተን ጨርሰናል። አሁን ሰብሚት እንላለን። አሁን ሬጅስተር ሰክሰስፉል ብለዋል። አሁን እዚህ ጋር ሬጅስተር ያደረግነው ሄዶ አድሚን ዳሽቦርድ ውስጥ ይቀመጣል። አድሚኑ አፕሩቭ እስኪያደርግ ድረስ ሎግን ማድረግ አንችልም። ስለዛ አድሚን ዳሽቦርድ ላይ ደግሞ እንዴት አፕሩቭ እንደሚደረግ እናያለን። አሁን ይኸው ያስገባሁት እኔ አካውንት እዚህ መጥቷል ማለት ነው። ይሄኛው ያው የአድሚን ዳሽቦርድ ነው። እዚህ ጋር አድሚኑ ያው ፌል ዲስአፕሩቭ ሊያደርግም ይችላል። ያው እንትኑ ክሬዴንሻሉ ትክክል ከሆነ እዚህ ጋር አፕሩቭ ያደርጋል። እዚህ ጋር አፕሩቭ ሲደረግ ደግሞ አፕሩቭ እንደተደረገ እዚህ ጋር ደግሞ ያው አፕሩቭ ለማድረግ እንደፈለግን ጥያቄ ይጠይቃል። ኦኬ ብለን እናልፋለን። ከዛ እዚህ ጋር አፕሩቭ ስለተደረገ ከዚህ ይሄዳል ማለት ነው። አሁን አፕሩቭ ስለተደረገ ሎጊን ማድረግ እንችላለን። እሺ እዚህ ጋር ዩዘር ኔም እናስገባለን። ዩዘር ኔም እዚህ ጋር ደግሞ ያው ቅድም ያስገባነውን ፓስወርዳችንን እናስገባለን። ከዛ ሎጊን እንላለን ማለት ነው። ያው ሎጊን ሰክሰስፉል ብሎ አስገብቶናል። ይሄ ያው ያስገባነውን መረጃ እዚህ ጋር ቼክ ማድረግ እንችላለን። ያው እስክንድር ነኝ። እዚህ ጋር የፈለግነውን ፓስዋርድን መቀየር እንችላለን። የፕሮፋይል እዚህ ጋር ኤዲት ማድረግ እንችላለን። እስክንድር ነኝ። አመሰግናለሁ። አሁን ደግሞ ከኔ ጋር የምናየው አንድ መምህር ሬጂስትሬሽን ፎርሙ ይህን ይመስላል። ያው ልክ እንደ ተማሪ ነው፣ ብዙ የሚለይ ነገር የለም። ይኸው እንደ አጠቃላይ የመምህሩ ሬጂስትሬሽን ፎርም ነው። ይኸው ሙሉ ነገሩን ሞልቷል ማለት ነው። ሁሉም ነገር አስፈላጊ ናቸው። እዚህ ጋር ሳብሚት ሬጂስትሬሽን እንላለን። ሰክሰስፉሊ ሳብሚት የሚል ነገር ይመጣል ማለት ነው። ይህ ነገር ግዴታ አድሚኑ አፕሩቭ ማድረግ ስላለበት አድሚን መጀመሪያ አፕሩቭ መደረግ አለበት። እዚህ ጋር ፔንዲንግ ላይ ይቀመጣል። ይኸው እዚህ ጋር አሁን የተመዘገበው መምህር ፔንዲንግ ላይ ይቀመጣል። መምህር ነው አይደለም የሚለውን እዚህ ጋር ሪጀክት ካደረገ ሎግን ማድረግ አይችልም ማለት ነው። እዚህ ጋር አፕሩቭ አደረገ ማለት ነው። አፕሩቭ ስናደርግ ይኸው ከዚህኛው ፔንዲንግ ካለው ዳሽቦርድ ይጠፋልናል ማለት ነው። ከዚህ በኋላ ሎግን ማድረግ ይችላል ማለት ነው አንድ እዚህ ላይ የተመዘገበ ሰው። ከዛ እዚህ ጋር እንግዲህ በተመዘገበው እንትን መሄድ እንችላለን። አሁን እዚህ ጋር እንደዚህ ስም ብንሰጥ ፓስዋርድ እንሰጣለን። ዩዘር ኔማችንን እንሰጥና ፓስዋርድ እንሰጣለን። ከዛ ሎግን ስንል ይሄን በሚመስል መልኩ አመጣለን ማለት ነው። እዚህ ጋር ጎ ሆም ፔጅ የሚል አለ። እዚህ ጋር ስንመለስ መጀመሪያ ላይ የመጀመሪያ ዋናው ሆም ፔጅ እዚህ አካባቢ ጋር ሬጂስተር እና ሎግን አድርግ የሚል ነገር ነው ያለው። አሁን ግን እዚህ ጋር እኛ ሎግን አድርገን ስለገባን ሬጂስተር አድርጋ አይለንም። ጎቱ ዳሽቦርድ እና ሎግ አውት አድርግ ነው የሚለኝ። እኛ ጎቱ ዳሽቦርድ እንላለን። ይህን ይመስላል የመምህር ዳሽቦርድ ቀጥታ ማለት ነው። ይህን ይመስላል። እዚህ ጋር ምን ያህል ክላስ ላይ አሳይን ተደረገ የሚለውን እዚህ ጋር አለን። 3 ክላስ ላይ የመምህር አሳይን ተደርጓል። ምን ያህል ተማሪዎች አሉት? 16 ተማሪዎች አሉ። ፔንዲንግ ስቴት ላይ ያለ ሪዛልት አለ። 6 ፔንዲንግ ስቴት ላይ ያለ ሪዛልት አለ። ይሄ ማለት አስገብቶ አፕሩቭ ያልተደረገ ሪዛልት ነው ማለት ነው። የዛሬ ምን ያህል ክላስ አለው? ዛሬ 1 ክላስ ላይ ይገባል ማለት ነው። እዚህ ጋር
ማይ ክላስ አለ፣ የራሱ ክላሶች አሉ። ሰሌክት ያደርጋል። ይኸው እዚህ ጋር የእሱ ክላሶች እዚህ ጋር ሰሌክት ማድረግ አለበት። ይሄኛውን የሚሰጠው አድሚኑ ነው ማለት ነው። ይሄን ሁሉ የሚሰጠው አድሚኑ ነው። ከዛ እዚህ ጋር ደግሞ አቴንዳንስ ሪካርድ ያደርጋል። አንድ መምህር አቴንዳንስ ሪካርድ ለማድረግ እዚህ ጋር የእሱ የተመደባቸው ክላሶች አሉ። እዚህ ጋር አሁን 3 ክላሶች አሉ። አንደኛውን መርጦ ይኸው እዚህ ጋር ግሬድ 10 ላይ ያሉ ተማሪዎች እዚህ ጋር አሉ። አብሰንት ከሆነ አብሰንት፣ ፕሬዘንት ከሆነ ፕሬዘንት፣ ሌት ከሆነ ሌት፣ ኤክስክሉድ ማለት ያው አስፈቅዶ ይልካል አስፈቅዶ ሄዷል በሚል እዚህ ጋር እንትን ይላል። እዚህ ጋር ዴት መጀመሪያ ያስገባል። ከዛ እዚህ ጋር ሳብሚት አቴንዳንስ የሚል ነገር አለ። ይሄኛውን ሳብሚት ሲያደርግ ይሄኛውን አፕሩቭ የሚያደርገው አድሚኑ ነው ማለት ነው። እዚህ ጋር ደግሞ ግሬድ ሪዛልት የሚል ነገር አለ። ግሬድ ሪዛልት ሲሞላ እዚህ ጋር ክላስ አለ። ክላስ መጀመሪያ ይመርጣል። ለየትኛው ክላስ ነው የትኛው ሴክሽን ነው ግሬድ ሪዛልት የሚሞላለት የሚል አለ። እዚህ ጋር አሁን ለምሳሌ ሴክሽን 10 ቢሆን ከዛ እዚህ ጋር የትኛው ሳብጀክት የሚል አለ። እዚህ ጋር የሚያስተምረውን ሳብጀክት ይመርጣል። ከዛ በኋላ እዚህ ጋር ሚድ ኤግዛም ነው ኤግዛም ታይፕ አለ። ኤግዛም ኔም አለ። ሚድ ኤግዛም ነው፣ ፋይናል ነው፣ ቴስት ነው፣ ኪውዝ ነው እንትን በሚለው መልክ ማለት ነው። እዚህ ጋር ቀን ይሞላል። እዚህ ጋር ደግሞ ማርኩን ያስቀምጣል። ክሬት ኤግዛም ይላል። እዚህ ጋር ኦልሬዲ ይህን በሚመስል ሁኔታ ኤግዛም እንትን ማለት ይችላል ማለት ነው። መጨረሻ ላይ ሳብሚት ማርክስ ፎር አፕሩቫል ሲያደርግ አሁንም ይሄኛውን አፕሩቭ የሚያደርገው አድሚን ነው ማለት ነው። እዚህ ጋር ታይም ቴብል አለ። ኦልሬዲ ታይም ቴብል አድሚን በሰጠለት ልክ ነው ታይም ቴብሉ። እዚህ ጋር ገብቶ አይቶ በዛሬ ቀን ምን አለኝ ነገ ምን አለኝ የሚለውን ነገር ማየት ይችላል። ኖቲስ አለ። ኖቲስ ማለት እንግዲህ ያው አድሚን ሊሆን ይችላል የሚለቀው ኖቲስ ገብቶ ይመለከታል በየቀኑ ማለት ነው። እዚህ ጋር ደግሞ ፕሮፋይል አለ። ፕሮፋይሉ የእሱ ሙሉ ነገር አለ። የአንድ መምህር እያንዳንዱ ነገር አለ። አፕዴት ማድረግ ከፈለገን ፓስዋርድ ቼንጅ ማድረግ ከፈለግን እዚህ ጋር ገብተን እያንዳንዱን ነገር ማስተካከል እንችላለን ማለት ነው። ያው በስተመጨረሻ ይሄን ሁሉ ነገር ካደረግን ሎጋውት የሚል እዚህ ጋር አለ። ሎጋውት አድርገን መውጣት እንችላለን ማለት ነው። በኋላ ምንኛው እንግዲህ ከኔ ጋር ስለቆያችሁ አመሰግናለሁ። ናቲ ነኝ። አሁን ደግሞ ስቱደንት ዳሽቦርድ ላይ አንዳንድ ነገሮችን እናያለን። ስቱደንት ዳሽቦርድ እንግዲህ እያንዳንዱ ተማሪ ያውን ናትናኤል የሚባል ተማሪ 10ኛ ክላስ የሴክሽን ላይ ያለ ተማሪ ነው። የአቴንዳንስ ሁኔታውን፣ ስኮሩን፣ ምን ያህል ሳብጀክት እንደሚማር የየቀኑን የክላስ ስኬጁሉን ትራክ የሚያደርግበት፣ አፕዴቶችን ደግሞ አድሚን አፕሎድ ያደረጋቸውን የሚያገኝበት፣ አክሰስ የሚያደርግበት ስፔሲፊካሊ ለዛ ሴክሽን ብቻ ሊሆን ይችላል ወይንም ደግሞ ለተማሪ በሚለው ወይንም ለሁሉም በሚለው ኖቲስ ቦርዱን ጓደኛዬ እንደሰራው እንደዛው ስፔሲፊካሊ አፕሎድ የተደረገ ነገር ስፔሲፊክ ቱ ዛት ክላስ ይታያል ማለት ነው። እና ሳብጀክቶቹንም በዛው ልክ የእያንዳንዱን ሳብጀክቶችን ማየት ይችላል። እና አቴንዳንሱንም በዚህ ወር ምን ያህል ገባ እና የሚባሉትንም ስቱደንቱ ማየት ይችላል። ከዛም በተጨማሪ ደግሞ የክላስ ስኬጁሎችንም የየራሱን ስፔሲፊካሊ በሰኞ ምን አለው ማክሰኞ ምን አለው የሚሉትንም ስቱደንቱ ማየት ይችላል ማለት ነው። ደግሞ ሌላው እዛ ከፓረንት አካውንት ጋር የስቱደንት አካውንት ሊንክ ስለተደረገ ፓረንቱ የሚከፍላቸው ክፍያዎች ሁሉ እዚህ ጋር በስቱደንቱ ዳሽቦርድ ላይ አፕዴት ይደረጋሉ ማለት ነው። ይሄ ክፍያ እዛ ፓረንቱ የከፈለውን ነው እዚህ ጋር አፕዴት የሚያደርገው። አድሚኑ አፕሮቭ አድርጎ ቻፓ ላይ ኢንተግሬት የተደረገ ስለሆነ ያንን ስቴፖች ካለፈ በኋላ ነው እዚህ ጋር በስቱደንት ዳሽቦርድ ላይ ፊ ውስጥ አፕዴት የሚሆነው። እና ሌላው ኖቲስ ቦርድ አለ። ኖቲስ ቦርዱ እንግዲህ ስፔሲፊካሊ ለዛ ክላስ ብቻ ተብሎ የተጻፈም ኖቲስ ቦርዶች ነበሩ እና አጠቃላይም ለሁሉም ለተማሪ ተብሎ በተላከውም ላይ ስፔሲፊካሊ ማግኘት ይችላሉ። ሌላው ፕሮፋይሉን ማኔጅ ማድረግ ይችላል። ፓስወርድ ቢረሳ የፎርጌት ስቴፕም አለው። ፓስወርድ መቀየር ቢፈልግ ሁላ መቀየር ይችላል ማለት ነው። አሁን ለምሳሌ ፓስወርድ ቢረሳ ፎርጌት ሊያደርግ ቢፈልግ አንድ ተማሪ ሆም ፔጁ ላይ ይመጣና ዝም ብሎ ሲሞክር ለምሳሌ አውቄ የተሳሳተ ፓስወርድ ላስገባና ልሞክር፣ ኢንቫሊድ ፓስወርድ አለኝ። ፓስወርዴን በአጋጣሚ ከረሳው ፎርጌት ለማድረግ ስሞክር ዩዘር ኔምን እንዳስገባ ይጠይቀኛል። ዩዘር ኔም እዛ ሴንድ ሪሴት ሊንክ እለዋለሁ። እዚህ ጋር ሶሪ ኢሜል ነው ማስገባት ያለብኝ። ኢሜል አስገባለሁ። ሴንድ ሊንክ ሪሴት ሊንክ
ኦኬ ሊንኩን ፕሮቫይድ ያደርግልኛል። ይሄን እሱ ጀነሬት ያደርግልኛል ሊንክ በመጠቀም። ይሄ ሊንክ ጀነሬት የሆነው አክቹዋሊ ሴሽን አይዲን በመጠቀም ነው። እንግዲህ ሌሎች መንገዶችን ዳይሬክትሊ በኢሜይል በኤስኤምኤስ የሚደረጉ ነገሮችን ስናስብ ትንሽ አድቫንስድ ስለሆኑ ይህንን ለጊዜው በሴሽን ሊንክ ቼንጅ ማድረግ ከቻለን ብለን ነው ይሄንን ልናደርግ የቻልነው። ከዛ እንደዚህ አይነት ኢንተርፌስ ያመጣልኛል። ሊቀይር የፈለኩትን ፓስወርድ አዲስ ላስገባ የፈለኩትን ይጠይቀኛል። አዲስ የቀየርኩትን ፓስወርድ ካስገባው በኋላ ቼንጅ ፓስወርድ እላለሁ። ከዛ አሁን አዲስ በቀየርኩት እንትን መግባት እችላለሁ ማለት ነው። ናትናኤል ብዬ አዲስ የቀየርኩትን ፓስወርድ በማስገባት ሎጊን አድርጌ አካውንቴን አክሰስ ማድረግ እችላለሁ ማለት ነው። ስላዳመጣችሁን አመሰግናለሁ። ነው። አሁን ጓደኞቼ ለማብራራት እንደሞከሩት ዩዘርን አስተማሪንም ሊሆን ይችላል፣ ተማሪንም፣ ፓረንትንም አድሚን በራሱን በኩል ሬጂስተር ማድረግ ይችላል ማለት ነው። ዩዘር ማናጅመንት ውስጥ ስንገባ አድ ኒው ዩዘርስ የሚል ከታች በኩል ይኖረናል ማለት ነው። በአድሚን ፔጅ ላይ ልናስገባው ልንመዘግብ የፈለግንበትን አይነት ሰው ማኔጅ የምናደርግበት ነው። እንግዲህ የዩዘር ማናጅመንት ተማሪ ነው፣ ፓረንት ነው፣ ቲቸር ነው የሚለውን ማኔጅ የምናደርግበት ፔጅ ነው ማለት ነው። አሁን ለምሳሌ አንድን ዩዘር ክሬት እናድርግና ለምሳሌ ማን እንበል? ከበደ እንበል እስቲ። ከበደ የሚባለውን ሰውዬ ከበደ@gmail.com ኢሜይሉ ነው። ፓስወርድ ክሬት እናደርግለታለን። ሚኒመም 6 ነምበር ነው። ከዛ ሮሉን ይጠይቅልናል። በአድሚን ፔጅ ላይ ነው እንግዲህ እንደነገርናችሁ አውተንቲኬትድ ሆኖ አንድ ሱፐር አድሚን ነው ያለን። ሌሎችንም እንደ አድሚን ፕሮሞት ማድረግ ይችላል። ሌላ አድሚንንም ማሳደግ ይችላል። ከዛ እንደ ተማሪ መመዝገብ ከፈለግን ተማሪ ልናደርገው እንችላለን። ፓረንት፣ ቲቸር ልናደርገው እንችላለን ማለት ነው። አሁን ከበደን እንደ ተማሪ ልመዝግበውና አድ ዩዘር ስለው ሚልልኛል። ዩዘር አድድ ሰክሰስፉሊ። ከበደን እዚህ ፔጅ ላይ እንደ ዩዘር አስመዝግቦ ፔንዲንግ ስቴት ላይ አይቀመጥም። ለምን? አድሚን ራሱ ስለሆነ እየመዘገበ ያለው ኦልሬዲ አውቴንቲኬትድ ሆኖ በዚህ ከበደ በሚል ዩዘር ኔም እና ፓስወርድ ዳሽቦርዱን አክሰስ ማድረግ ይችላል ማለት ነው፣ የዩዘርን ዳሽቦርድ። ከዛ አካዳሚክ ማኔጅመንት ላይ ደግሞ አድሚኑ ከትምህርት ቤትና ከአስተማሪ ጋር ከሴክሽን ጋር ያለውን ሪሌሽንሽፕ ማኔጅ የሚያደርግበት ነው ማለት ነው። አካዳሚክ ማኔጅመንት ስንል ምናልባት ክላስም በሴክሽን ለማሳደግ ከፈለጉ አሁን 10ኛ ክላስ 2 ሴክሽን ካለ ወደ ሴክሽን ሲ ወደ ሴክሽን ዲ ኢምፕሩቭ ወደ ፕሮሞት ለማድረግ ሲፈልጉ ሱፐር አድሚን ነው ማለት ነው ይህንን የሚቆጣጠረው። ለምሳሌ ግሬድ 10 ላይ ራሱ ሴክሽን ዲ ሚል ሊፈጥር ቢፈልግ አድ ክላስ ስለው ክላስ አድድ ሰክሰስፉሊ ሚል ፖፕ አፕ ሜሴጅ ያመጣልኛል። ከዛ ሳብጀክትንም ደግሞ እንደዛው አድ ማድረግ ይቻላል። አሁን ለ10ኛ ክላስ ዲን እዚህ ጋር እንትን ያደረኩትን አውቶማቲካሊ ዳታቤዝ ላይ ስቶር አድርጎ ወደዚህ ፌች አድርጎታል። እዚህ ሳብጀክት ላይ ለምሳሌ ለ10ኛ ክፍል ኤ ክላስ ተማሪ ለኤ ክላስ ተማሪዎች የምን ሳብጀክት አስተማሪን ነው አሳይን ልታደርግ የፈለግከው ሊሆን ይችላል። አሁን ለምሳሌ እነዚህ እንደ ላንጉጆች አሉ። አይሲቲ የሚባል ሳብጀክትን ለ10ኛ ክላስ ተማሪ ክሬት እናደርጋለን ማለት ነው። አድሚኑ ነው እንግዲህ ይህን ሁሉ ማኔጅ የሚያደርገው። ክሬት ሳብጀክት ሲል ሳብጀክት አድድ ሰክሰስፉል የሚል ሜሴጅ ያመጣለታል። አድሚኑ እንግዲህ ምን ያህል ክላሶች እንዳሉ እነሱንም ማኔጅ ማድረግ ይችላል፣ መደለት ይችላል። ለመደለት እንዲለት ብሎ ይሄን አይዲ ለመደለት ፈልጋለሁ ሲለኝ አውለዋለሁ። ክላስ ዲሌትድ ሰክሰስፉሊ እንደልቶታል ማለት ነው። ዲ የለም። ከዛ ሌላው ደግሞ አሳይን ማድረግ ይችላል አድሚን አስተማሪን ለሳብጀክት። አሁን እዚህ ጋር ከዚህ በፊት የተመዘገቡ አስተማሪዎች ናቸው እነዚህ። ይኸው ቅድም ጓደኛዬ ሲመዘግበው የነበረ ነው። ይሄም አስተማሪ ቡባለ የሚባል እሱንም ያመጣልኛል። ሴሌክት ቲቸር ስል በዚህ ትምህርት ቤት ላይ ያሉ አስተማሪዎች ናቸው። አሁን ለምሳሌ ለዚህ አስተማሪ ምን ሳብጀክትን አሳይን ልታደርግ ፈልገሃል፣ ስንተኛ ክላስን አሳይን ልታደርግ ፈልገሃል ይለኛል። 10ኛ ክላስን አሳይን ያርግ። የምን ሳብጀክትን? ሳብጀክቶች አሉ ሊስት። ለአይሲቲ አሳይን የተደረገ ከሆነ አይሲቲ ይለዋለሁ። ከዛ አሳይን ቲቸር ስለው በቡባለም ዳሽቦርድ ላይ የ10ኛ ክላስ ኤ አስተማሪ ነው፣ የሚያስተምረውም ሳብጀክት አይሲቲ ነው ብሎ ይቀመጥለታል ማለት ነው፣ በአስተማሪው ዳሽቦርድ ላይ ማለት ነው። የአስተማሪ ደግሞ የዚህን ሳብጀክት አይሲቲ የተባለውን ሳብጀክት ማርክ ሊያስገባ ይችላል፣ አቴንዳንስ ሊይዝ ይችላል፣ በየጊዜው ኤግዛሞችን ሊሰጥ ይችላል ማለት ነው። ስፔሲፊካሊ
ሮል ቤዝድ ሆኖ ነው እየተሰራ የነበረው። ለዛ አሁን አይሲቲን ለ10ኛ ክላስ ውባለም ብቻ ነው ማኔጅ ማድረግ የሚችለው ማለት ነው። አሳይን ስንለው ቲቸር አሳይን ሰክሰስፉል ይለኛል። ከዛ ክላስንም እንደዛው ምን ያህል አስተማሪዎች እንዳሉንም ያሳያል። ከዛ ተማሪዎችን እና ከነ ክላሶቻቸው አሳይን ያልተደረጉ ከሆነ አድሚን አፕዴት ሊያደርግ ከፈለገም ደግሞ አሳይን ክላስ የምትለውን በተን ነክቶ በአይዲያቸው ቼንጅ ማድረግ ይችላል። አይዲ ለምሳሌ ስሪ ብል 10ኛ ኤ ክላስ ያደርገዋል ማለት ነው። ውባለምን ለምሳሌ አሳይን እናድርገው 10ኛ ኤ ክላስ አሳይን ለማድረግ ከፈለገን 10 ስንለው ውባለምን ለ10ኛ ኤ አሳይን ያደርገዋል ማለት ነው። ለ9ኛ ኤ 1 ነው፣ ለ9ኛ ቢ 2 ነው፣ ለ10ኛ ኤ 3 እያለ ይቀጥላል ማለት ነው። ከዛ አድሚን ዳሽቦርድ ላይ አካዳሚክ ማናጅመንቱ ይሄን ይመስላል። ከዛ አድሚኑ ሌላው ደግሞ በተጨማሪ የሚሰራው ታይም ቴብል ነው። ታይም ቴብልን አሳይን ሊያደርግ ይችላል በየሴክሽን ለይቶ ማለት ነው። ለ10ኛ ኤ ክላስ ላይ ከስንት ሰዓት ጀምሮ አሁን ለ10ኛ ኤ ከሆነ ምን ሳብጀክትን የሚባሉትን ማን ነው አስተማሪው፣ ቀን ከሰኞ እስከ ቅዳሜ ያለውን ቀን የስራ ቀናትን ከስንት ሰዓት እስከ ስንት ሰዓት የሚለውንም መጀመሪያ ሰዓት አሁን 2:30 ብለን 2:30 ብንል ከ2:30 እስከ 4:30 ቢያስተምር ከዛ የሚያስተምርበት ሩም አለ። ስንት ሩም ላይ ነው? ለምሳሌ ሩም 100 እንበል። ክፍለ ጊዜ ለዚህ ውባለም ለሚለው ታይም ቴብሉ ላይ ይሄ አሳይን ይደረግለታል ማለት ነው። አድ ስንለው ታይም ቴብል ኢንትሪ አድድ ሰክሰስፉሊ የሚለውን ሜሴጅ ያመጣልናል። ከዚህ በፊት የተመዘገቡትንም ታይም ቴብሎችን ፊልተር ማድረግ ይችላል አድሚን። አሁን ለሁሉም ሴክሽን ያለበትን ለሁሉም አሳይን የተደረገው ታይም ቴብል ይሄን ይመስላል። ከዛ ስፔሲፊካሊ ለ10ኛ ኤ ክላስ ደግሞ የነሱ ይሄን ይመስላል የሚለውን ለይቶ ማየት ይችላል ማለት ነው። ሌላው ደግሞ ሜሴጅ አድሚን እና ፓረንት ኮሚኒኬት የሚያደርጉበት መንገድ ነው። ስለ ተማሪው ባህሪውም አንዳንድ ነገሮች ትምህርት ቤቱ ከፋሚሊ ጋር ከፓረንት ጋር ኮሚኒኬት ሊያደርግ ሲፈልግ በዚህ ሲስተም አማካኝነት ማውራት መገናኘት ይችላሉ ማለት ነው። አድሚኑ እዚህ ጋር እንግዲህ የሚላክለትን ሜሴጆችን እዚህ ጋር ይመጣለታል። ሪፕላይ ቪው ሊያደርግ ከፈለገ እንዲ ቪው ያደርጋል። ሪፕላይ ሊመልስ ከፈለገ ይኸው ኡፋሙ የሚባል ፓረንት ነበር የላከው። ከዛ የአድሚኑ ምንም ምላሽ እዛው ሪል ታይም ይሄ ዳታ ለአድሚን በፓረንት ዳሽቦርድ ላይ ይታያል ማለት ነው። ሪል ታይም ኮሚኒኬሽን በሁለቱ መካከል ላይ የሚፈጥር ነው እና አቴንዳንስ ትራክ የሚደረግበት ነው። አቴንዳንስ አሁን አስተማሪ ከመዘገበ በኋላ ቀጥታ ለተማሪ ወይንም ለፓረንት አይታይም። ይሄ ምንድነው ያደረግነው? ሮል ቤዝድ አድርገን አድሚኑ አፕሩቭድ ሲያደርግ ብቻ ለተማሪና ለወላጅ እንዲታይ ነው የተደረገው። ለአድሚኑ እንግዲህ ሌሎች አስተማሪዎች እንትን ሲሉ በዚህ በኩል እንደዚህ የሆነ ይመጣል። አድሚኑ ሲፈልግ አፕሩቭ ያደርጋል ማለት ነው። አፕሩቭ ሲያደርግ ለስቱደንት እና ለፓረንት ዳሽቦርድ ላይ የተማሪው አቴንዳንስ ይታያል ማለት ነው። ኤግዛሙም እንደዛው በተመሳሳይ አስተማሪው ሲያስገባ የላከውን ውጤት ቀጥታ ለአድሚኑ ነው ውጤቱ እንትን የሚለው። አድሚኑ አፕሩቭ ሲያደርግ ወይ ሪጀክት ሲያደርግ አድሚኑ ማየት ይችላል። እንደዚህ ቪው ሲል ይሄው የተላኩ የተማሪዎችን ውጤት ያሳየዋል። በዚህ መልክ ይታይለታል። ይሄ አፕሩቭ ሲያደርግ ቀጥታ ዳይሬክትሊ አፕዴት ይሆናል ማለት ነው። ከዛ ሌላው ደግሞ ፔመንት ጌትዌይ ኢንተግሬት ለማድረግ ሞክረናል። በቻፓ ነበር ፔመንት ለመቀበል ያሰብነው። በቴስት ሙድ ነው ይሄን ፕሮጀክት ልንሰራ የቻልነው። ቻፓ ኤፒአይውን ተቀብለን በቴስት ሙድ ነው ይህንን አክሰስ ልናደርግ የቻልነው። ዋናውን ለመጠቀም ቢዝነስ ላይሰንስ ስለሚፈልግ በቴስት ሙዱ ይሄን መስራት ችለናል። ሌላው ፔመንትንም ሃንድል ማድረግ ይችላል። ማማ ከፍሏል። አድሚኑ እንግዲህ ፔመንቱን ቼክ አድርጎ ቬሪፋይም ሪጀክትም ሊያደርገው ይችላል። ሌላው ሲስተም ሴቲንግ ነው። ፕሮፋይል ይኖራል። ከዛ ቀጣዩን የኖቲስ ቦርድ ፓርት ጓደኛዬ ፕሬዘንት የሚያደርግ ይሆናል። አመሰግናለሁ። እዚህ ጋር አሁን ሌላ ማስተካከል ይቻላል። ዊ ሃቭ ማትስ ክላስ አት 2 o'clock ብሎ ማስታወቂያ ያዘፋል። ይሄ ማስታወቂያ ደግሞ ለማን ነው የሚደርሰው? ለምሳሌ ለሁሉም መድረስ ከፈለገ ኦል ዩዘርስ ማለት ይችላል። ወይንም ለስፔሲፊክ ለተማሪ ብቻ መድረስ ከፈለገ ኦንሊ ስቱደንት የሚለውን ክሊክ ያደርጋል። ለምሳሌ ስፔሲፊክ ክላስ የሚለውን ገብተን ለአንድ ሴክሽን መላክ እንችላለን መላክ ይቻላል ማለት ነው። ለምሳሌ ሴክሽን ግሬድ 10 ሴክሽን ከመረጠ ለግሬድ
10 ሴክሽን ኤ ይደርሳል ማለት ነው። ይሄ ደግሞ በፍጥነት መድረስ ከፈለገ ይሄ ሜሴጅ አርጀንት የሚለው ክሊክ ያደርጋል ወይንም ኖርማል የሚለውን ክሊክ ያደርጋል ማለት ነው። ለሁሉም እንዲደርስ ከፈለገ ማለት ነው። ከዛ እዚህ ጋር ደግሞ ሲስቴሙ በራሱ ጊዜ ሜሴጁን ኤክስፓየርድ የሚያደርግበት ቦታ ነው። ይሄ መጀመሪያ መንዝ ነው። ለምሳሌ መንዙን እናስገባ 4ኛ መንዝ። ይሄ ሁለተኛ ደግሞ ቀን ነው። ዛሬ 20 ነው። ለምሳሌ ይሄ ሜሴጅ ከ22 ቀን በኋላ በራሱ ጊዜ ኤክስፓየር እንዲሆን ከፈልገን 22 እንበል፣ በኢትዮጵያ አቆጣጠር ነው። ይሄ ሶስተኛ ደግሞ የር ነው። የሩን እናስገባ እስቲ 2018 እንበል። ከዛ ፓብሊሽ ኖትስ ጋር እንመጣለን። ይሄውካ ወደ ፓብሊሽ ኖትስ ጋር ሄደን ስናይ እዚህ ጋር ተመዘገበ ማለት ነው። ላይ የጻፍነው ነገር ተመዘገበ ማለት ነው። ለመደለት ከፈለገን ደግሞ አክሽን ውስጥ ገብተን አንዱን ዲሌት ማድረግ እንችላለን። ከዛ ኦኬ እንላለን። ከዛ እዚህ ጋር ሄደን ሪፍሬሽ አድርገን ስንመለስ አንድ ቁጥር ላይ የጻፍነው ሜሴጅ ተዳልቷል፣ ቅድም የነበረው ማለት ነው። አሁን ደግሞ ከኔ ጋር የምናየው የፓረንት ዳሽቦርድ ነው። እንደ ማንኛውም ሌላ ዩዘሮች ፓረንትን መጀመሪያ ሬጂስተር አድርጎ ያለውን ፎርም መምላት አለበት። ሬጂስተር ካደረገ በኋላ ሎግን ማድረግ ይጠበቅበታል። ሎግን ካደረገ በኋላ አሁን እንደምታዩት እንደዚህ አይነት ፔጅ ነው የሚመጣለት። የራሱ ዳሽቦርድ አለውና እዚህ ዳሽቦርድ ላይ ምንድነው የሚሰራው? በመጀመሪያ ፓረንቱ የራሱን ስቱደንት ሊንክ ማድረግ አለበት እና እዚህ ጋር እንደምታዩት በዚህ ቦታ ላይ የራሱን የልጁን ስም ያስገባል። እዚህ ጋር ናትናኤል የምን ህፃን አለውና እንግዲህ እንደምታዩት እዚህ ጋር ናትናኤል የሚባል ተማሪ አለ። ይህ ተማሪ እዚህ ጋር ፓረንቱን ሊንክ ያደርገዋል። እኔ ኦልሬዲ እዚህ ጋር እንደምታዩት ሁለት ተማሪዎች አሉና በዚህ ፓረንት ስር ያው እዚህ ጋር ሁለት ያደረግንበት ምክንያት ምናልባት አንድ አባት ሁለት ልጆች ወይም ከዛ በላይ ተማሪዎች በአንድ ትምህርት ቤት ውስጥ ሊኖሩ ስለሚችል ማንኛውም አንድ ብዙ ተማሪዎችን ሊንክ ማድረግ ይችላል። በዛ ኬዝ ናትናኤል የሚባለውን ተማሪ ሊንክ ታድርግ ያለው መጀመሪያ ነው። እዚህ ጋር እንደምታዩት እኔ ሊንክ ማድረግ አይጠበቅብኝም፣ ግን ሊንክ ማድረግ ብፈልግ እዚህ ጋር ያሉ ሜቶዶች አሉ። እነዚህም በመንካት ሊንክ ማድረግ እችላለሁ ማለት ነው። ሊንክ የሆነው ተማሪ ደግሞ ፓረንቱ እንዴት ነው የሚከታተለው የሚለውን ነገር ለማየት ስሞክር እዚህ ጋር ሪዛልት የሚል አለ። እዚህ ጋር የናትናኤልን ሊንክ ስላደረግኩት አሁን የናትናኤልን ሪዛልት እያንዳንዱን የፋይናል ግሬዱን የሚድ ኤግዛሙ እንዲሁም ኖርማል የሲሚስተሩን ማርክ በአጠቃላይ ፓረንቱ እያንዳንዱን ውጤት ማየት ይችላል ማለት ነው። እዚህ ጋር እንደምታዩት ሳብጀክት አለ። እያንዳንዱ ሳብጀክት ዲቴል ተቀምጦለታል። መቼ እንደሆነ ቀኑ እና የተቀመጠበት ማርኩ ከስንት እንደሆነ አጠቃላይ ቶታል አብሬጁ ግሬዱን ሁሉም ነገር መመልከት ይችላል ማለት ነው። በመቀጠል ይሄ ፓረንት የተማሪውን አቴንዳንስ ማየት ይችላል። ተማሪ ልጅ ዛሬ ክላስ ገባ ወይስ አልገባም የሚለውን ነገር ምን አይነት የገባ ያለው የሚለውን ነገር ከቤቱ መቆጣጠር የሚችልበት ሲስቴም ነው ማለት ነው። እና ሌላ እዚህ ጋር ያለን ሲስተም ፔመንት ነው። ፔመንት ፓረንቱ ለልጁ ፔመንት መክፈል ቢፈልግ መጀመሪያ የራሱን ልጁን መምረጥ መቻል አለበት። ለማን የሚከፍለው የሚለውን ነገር ቼክ ማድረግ ስላለበት ነው የተደረገው። ከዛ በኋላ የሚከፍልበትን ትምህርት ቤቱ የናይት ክፍያ ያለበትን አማራጭ በመጠቀም ምን አይነት መክፈል አለበት የሚለውን ነገር እዚህ ጋር ይወስናል ማለት ነው። አሁን ለምሳሌ በዚህ ለኤግዛምፕል 900 ብለን እናስገባ። ኦፕሽኑ በምንድን ነው የሚከፍለው የሚለውን ኦፕሽን እናያለን። የባንክ ትራንስፈር ማድረግ ለጊዜው ቴሌብር እንጠቀማለን። ከዛ ሰሚት ፔመንት በሚለው ይነካና እዚህ ጋር ሎድ እስኪያደርግ እንጠብቃለን። ኦልሬዲ ከቻፓ ጋር ኢንተግሬት ስላደረግን ለቴስት ኬዝ እዚህ ጋር ያለውን ቁጥር በመጠቀም ፔ ያደርጋል። እንደዚህ ፔ ሲያደርግ ይህንን ሪሲፕት ይሰጠዋል ማለት ነው። ቻፓ ኢንተግሬት ስለተደረገ ለማን እንደሆነ ከፋዩ ማን እንደሆነ
አሁን የተጠቀመው ለቴስት ስለሆነ ቴስት የሚያመጣልን እና ቶታል የከፈለበት መጠንን ሁሉ ነገር እዚህ ጋር ያስቀምጥልናል ማለት ነው። ይሄ ኦልሬዲ ይሄ ደረሰኝ ፓረንቱ ዳውንሎድ አድርጎ መያዝ የሚችልበት አማራጭ አለው። ይህንን ከከፈለ በኋላ አንድ ፓረንት ልክ እንደከፈለ መክፈሉን ደግሞ ማረጋገጥ ስላለበት ወደ አድሚን ዳሽቦርድ ነው በቀጥታ የሚሄደው። አሁን እዚህ ጋር እንደምታዩት በአድሚን ዳሽቦርድ ላይ ናትናኤል ለሚባል ተማሪ 900 ብር እዛ የከፈል ነው የሆነ ፔመንት ዴቱን ያስቀምጥለታል። በዚህ መሰረት አድሚኑ አሁን ያለው ፔንዲንግ ስቴት ላይ ነው። ይሄ እንዳለ ያለው ለምታዩት ፔንዲንግ ላይ ነው። ስለዚህ አድሚኑ አይቶ ሪጀክት የሚያደርግ ከሆነ ቬሪፋይ የሚያደርግ ከሆነ አድሚኑ የሚወስኑ ነው። እዚህ ጋር ቬሪፋይ ስናደርገው መክፈሉን ያረጋግጥለታል ማለት ነው ለዛ ተማሪ። ይህ ተማሪ አሁን ከዕዳ ነፃ ነው። ኦልሬዲ ሂሳቡን ተከፍሎለታል ማለት ነው። እና እንዲሁም እዚህ ጋር በታች እንደምትመለከቱት የትኛውም ፓረንት የትምህርት ቤቱን አናውንስመንት መከታተል ይችላል፣ ማየት ይችላል። ፐርሰናሊ ለራሱ ከሆነ ፐብሊክ የሚወጡ አናውንስመንቶች ሁሉ የሚለጠፉበት ፔጅ ያን ኖቲስ በሚለው ላይ በዚህኛው ፔጅ ላይ መመልከት ይችላል። እንዲሁም በተጨማሪ እዚህ ጋር ያለው ፊቸር ምንድነው? አንድ ፓረንት ሜሴጅ ከአድሚኑ ጋር መጻጻፍ ቢፈልግ ስፔሻሊ የልጁን ኬዝ መጠየቅ ምንም ማድረግ ብትፈልግ፣ አሁን ለምሳሌ ናትናኤል የሚባል ተማሪ ነው መጀመሪያም ሊንክ እያደረግን ያለው። እዚህ ናትናኤል የተማሪውን የራሱን ተማሪ ስም ያስገባል። ለማን እንደሆነ እዚህ ጋር አድሚኒስትሬተሩ አለ። ለአድሚኒስትሬተሩ እንደሆነ እንገልጽለታለን። እዚህ ጋር ደግሞ ሴሌክት ሪሲፕት ለማን እንደሚሄድ እዚህ አድሚን አለ፣ ለአድሚኑ እንገልጻለን። ምንድነው ኬዙ የሚለውን ሳብጀክት እናስገባለን። ከዛ አድሚኑ ፓረንቱ ለመጻፍ የፈለገውን ነገር ሾርት ሜሴጅ እዚህ ጋር እናስገባለን ማለት ነው። ለምሳሌ ዝም ብለን ለሙከራ ያህል አንድ ቴክስት እናስገባ። ሄሎ አድሚን ብንል ይህንን ቴክስታችንን ለአድሚን ነው መላክ የፈለገው ፓረንቱ። አሁን ሴንድ ብለነዋል። ይህንን ደግሞ መላኩና አለመላኩን በአድሚን ዳሽቦርድ ላይ ሄደን ቼክ ማድረግ አለብን። በአድሚን ዳሽቦርድ ላይ ሜሴጅ በሚለው ላይ እንገባና እዚህ ጋር ሪፍሬሽ እናደርጋለን። ይኸው እንግዲህ እዚህ ጋር እንደምትመለከቱት ከዚህ በፊት የተጻጻፍናቸው መልእክቶች አሉ። አሁን ሄሎ አድሚን ብለን የጻፍነውን ለማየት እንግዲህ አሁን ሪሰንትሊ ያስገባነው ዳታ ስለሆነ ከላይ ነው የሚያስቀምጠልን። ቪው ስንል ሄሎ አድሚን ብሎ ያመጣልናል ማለት ነው። ምናልባት አድሚኑ ሪፕሌይ መላክ ቢፈልግ ለዚህኛው ሪፕሌይ በማለት እዚህ ጋር ባለው ፎርም መሰረት ሜሴጁ ምንድነው የሚፈልገው የሚለውን ለፓረንቱ ድጋሚ መላክ ይችላል ማለት ነው። እንዲሁም በተጨማሪ ለማሳየት የምንሞክረው አንድ ፓረንት ፔመንት የከፈለበት አጠቃላይ ሂስትሪ በቻፓ ላይ ሙሉ ነገሩ ሂስትሪዎቹ እንደሚመዘገቡ እዚህ ጋር የምንመለከታቸው ሁሉም ፔመንቶች ሂስትሪዎቹ ሪከርድ የተደረጉ ናቸው ማለት ነው። አሁን ቀደም ሪሰንትሊ የከፈልናቸው እና እንደ የዴታችን በመደዳ ሂስትሪ ሁሉም እዚህ ጋር እንደሚቀመጥ በግልጽ ማየት ትችላላችሁ። ያው እንግዲህ እዚህ ጋር በግራፍ መልክም በደንብ ያሳየናል። እንግዲህ በአጠቃላይ የፓረንት ዳሽቦርድ ይህንን ይመስላል። ረጅ ቆየሁት። እኔ ፍቃዱ ማርቆስ ነበርኩኝ። መልካም ጊዜ ይሆንላችሁ።